ሶፊያ ባለቤታቸው አብራቸው ነው። ሲሄዱ ፀሐዩ በጣም የበረታ የዓለሙ ጥላ ጋቢያቸውን አወለቁና ከላይ አጠለቁ። ሶፊያ እዛ ሰራዊት መሃል በዓለሙ ጥላ ሲደረግላት የሚሰማትን ክብር ሰማ። የስነ ልቦና ከፍታ ላይ ሰቀሏት። ግመሉ ጋር ደረሰች። ግመሉ ጋር እንዴት እርካቡን ብቻ ነው መውጫው አደርስበት። የዓለሙ ብርሃን በርከክ ካሉና ጉልበታቸውን ሰጡ። የነቢዩን ጉልበት ተጭና ግመሉ ላይ اللهم صل وسلم على ይሄ በደስታ ጊዜ ብቻ አይደል፣ በችግር በልዩነት መሃል አንዴ እናታችን አይሻ ታቃላት ገና ልጅ ስለሆነች ቀና ነበር በሌላ ሚስቶቻቸው። አንዴ አኮረፈች። ስታኮር ታወራቸው ፍቃደኛ አይደለች። ማን ይዳኝን አሉ ይሏት። ሰው ተመረጠ የለም አባትሽ ይዳኝን አዋል እና አባቷ ስለሆነ ለሷ ይደግፋል። አቡበክር ስዲቅ መጣ። አባቷ ችግሩ ቀረበላቸው። አቡበክር ስዲቅ ምንድነው ሲሏት፣ አይ እንዲህ ብለው ሰይዳችን አሰርዱ ሰለላሁ ዐለይሂ ወሰለም ከሰው ጋር እንዴት እንደሚኖር ያስተማሩ። ያኔ አይ እሱ ያለው ትክክል አይደለም አለች። እሷ ሚስት ነች። አቡበክር ስዲቅ ተበሳጩና አንቺ ነብዩን ብለው ሊመቷት ሲሉ ሰይዳችን በጀርባ ተው በቃ ታርቀናል ውጣ ወጥቶ ሄደ። ሰይዳት ሳባረኳትን አይሻ እንዴት ሊመታሽ ሲል እንደተከላከልኩ አይሻል። ችግርን ወደ ፍቅር መለወጥ የሚችሉ ቅመም ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምርጥ መሪ፣ ምርጥ የጦር ጀነራል፣ ምርጥ አባት፣ ምርጥ ባል ነበሩ። ምርጥ የሊደርሺፕ አቅም ነበራት።